ቦቿ መጽናናት ይሁን። እግዚአብሔር እሷንም ነፍሷ በሰላም ትረፍ። እንወዳታለን እህታችንን። ተባረኩ። ሁላችሁም ደህና ደሩ። ቴዲ ይችል ለማለት ያህል ነው። ተባረክ። ዱባለ እሺ አመሰግናለሁ። ኦልሬዲ ኤቭሪቲንግ ተብሏል። አሜን ትሪዶት ዶክተር ፈይሳ አያና ኤቭሪባዲ ጥሩ ነገር ነው ያለው። ይህን ዛሬ አሁን ሰው ስሞት እንደዚህ ሞቅ ሞቅ ተደርጎ ተወርቶ የምተው ሳይሆን በጣም ኢትዮጵያ ውስጥ እየባሰ ስለሆነ ሜንታል ሄልዝ እና ሳይበር ቡሊንጉ እዛ ላይ እውቀት ያላቸው ፕሮፌሽን የሆኑ እንደነ ዶክተር ፈይሳ ልምድም ደግሞ ያላችሁ እንደዚህ ሰውን ብታስተምሩ ካላችሁ ጊዜ ላይ ጀኔሬሽንን ብታድኑ ጥሩ ነው ብዬ እማጸናቸዋለሁ። እንደ መማጸን ነው ጠይቃቸዋለሁ ሳይሆን እማጸናቸዋለሁ። ለምን አሁን ነገም ሌላ ነገር ይከሰታል፣ ከነገ ወዲያም ይቀጥላል። ይሄ ነገር የሚቆም አይደለምና ሌላ የአያናን ሀሳብ የሚጋራው ክራይሲስ ሆትላይን በጣም 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 አስፈላጊ ነው። ይሄን ነገር ላይ አያና ፑሽ አድርጎ በጣም ጥሩ እህቶች አሉ፣ በጣም ጥሩ የሆኑ እህቶች አሉ እዚህ ሚዲያ ላይ። እነሱም ፑሽ አድርጎ በምችለው ሰፖርት አድርጓቸው፣ እኛም ደግሞ ከጀርባቸው በምንችለው ሰፖርት አድርገን አንተም ቴዲንም ጨምሮ ሌላ ደጋግ ኢትዮጵያኖች ይሄ ነገር ላይ ተሳትፎ ክራይሲስ ሆትላይን ብጀመር ጥሩ ነው ላለው እሱንም አያና ስላነሳው ቴንኪዩ አያና ላለው። በተረፈ በኦሮምኛ ደግሞ ለእኛ ልጆች የማስተላልፎ አጭር መልእክት ዋንጋሪ ያለው ማሎ ሰፉ አካ ዋንጋሪን ጀዴ ሰፉን አዳ ኬኘዳ ጀቾተ ዱበኑ ዋን ነማን ጀኑ ሰፉ አዳ ኦሮሞት ፈየደምኔ ነማን ሃጅን ሀገም አካ ለፌ ዱዳ ነመ ጨብሱ አካም አገም ጀች ነማ አካ ካንሰሪ ነመት ተው ዱአ ሙጫ ቡሌቲ ኬኛ ከነራ ሁበዳ ማሎ ኢሼን ነንዱ አጀቴ የሮዳም መቱቲ ኤርጋ ሰፉን ቀምነ ጀቾተ ሰፉን ቀምነ ሜካ አካ ጀተን አካ ጀኔ አንለ ኬሱም ኦፍ ገልቼን ጀዳ እንጀንለቲ ተሻላይ እኛ እንደ ጄኔሬሽን ፌል አድርገናል። እቺን እህት እንደ ኢትዮጵያዊ ሆኜ ሳወራ እቺን እህት ማዳን አልቻልንም። እቺ እህት ሰነባብታለች። ኢንዳይሬክት መልእክቷን ማስተላለፍ ከጀመረች የምረዳት ግን አልነበረም። እቺ ልጅ ቆየች ቡሊ መደረግ ከጀመረች በጾታ ጥቃት ስደርስባት በተፈጥሮዋ በቅርጿ በመልኳ ተፈጥሮ ጥቃት ስደርስባት ቆይተዋል። ግን ሀይ የሚል ሰው አልነበረላትም እና እንደ ጄኔሬሽን እንደ ዜጋ ፌል አድርገናል። የእምነት አባቶች ደግሞ ማንኛውም እምነት አባት እባካችሁን ሀብታም ትሆናለህ፣ አሜሪካ ትሄዳለህ ከሚባለው ትምህርት እስኪ ትውልድን የሚያድን ትውልድን የሚያተርፍ አስተምሮት ላይ ትኩረት አድርጉ። አለ የሁሉም እምነት ውስጥ አለ፣ የክርስቲያን ውስጥም አለ፣ ጥቅሱ አለ፣ የቁርአን ውስጥም ይኖራል። እንደ ዋቅፈታም ይሁን አለ። አስተምሩ፣ ትውልድን የሚያድን ትሻገራለህ፣ ሀብታም ትሆናለህ፣ እከሌን ታገባለህ፣ እከሌን ታገቢያለሽ ከሚባለው ትምህርት እስኪ ጄኔሬሽንን የሚያድን ትምህርት ላይ ትኩረት አድርጉ። ሁሉም እምነት ይሄ ነው አልልም። ማንኛውም የእምነት አስተምሮ የምትሰጡ የእምነት አባቶች ነን የምትሉ እዚህ ሚዲያ ላይ ሳንቲም ስትለምኑ እንትን አየውልሽ ከሚባለው እስኪ አስተምሩ። ትምህርትን በደንብ አስረግጣችሁ አስተምሩ። እየመረረንም የተወሰነ አንድም ሁለትም ነፍስ ይድን ይሆናል በእናንተ ትምህርት። እባካችሁን እማጸናችኋለሁ። እናንተንም የእምነት አባቶች ተብዬዎቹ ሌላ ጠቆም አድርጌ የማልፎ ቅድም ያስቀረሁት የልጁ ባል ተብዬው የመጀመሪያ ገል ፍሬንድም ከተጠያቂነት ልትድን አትችልም በዚህ ነገር ላይ። እኔም ሆነ እንደ ሰው ልንጠረጥራት ይገባል። እሷም ትሪተን ስታረጋት ነበረ እና ኢንፎርሜሽኑን ለህዝብ ላካፍል ነው። ድንገት የህግ ባለሙያዎች ይሄን ነገር ኢንቨስቲጌት በሚያደርጉበት ሰዓት እንዲያካትቷት እሷም እችን ልጅ ትሪተን ስታረጋት ነበረ። ከዚህም በፊት ኢንተርቪው አደረገች። ሰሞን በብዙ ነገር ትሪተን ስትደረግ ነበረች ባልተብዬው የመጀመሪያ ገል ፍሬንድ። እሷም በኢንቨስቲጌሽን ውስጥ እንድትካተት አደራ ላለው። አመሰግናለሁ። ካጠፋውኝ ይቅርታ አድርጉልኝ። ቴንኪዩ ከልብ እናመሰግናለን። ዱባለ ቅድስት ያው ዘግተሽ የገባሽ ቀድሞ የመጣ ዘግቶ የመጣ እኩል ይከፈሏል ይላል ቃሉ።
እና ሰው ስለሆነ 2 ደቂቃ ጭማሪ እንሰጥሻለን። 6 ደቂቃ አለሽ አጠቃላይ ሀሳብሽን። ሌሎች 4 ደቂቃ ነው ያላቸው። እሺ ቅድስታችን። አመሰግናለሁ ቴዲዬ። እንደ ሁልጊዜውም እኔ በጣም አዝኛለሁኝ። እውነት ለመናገር ልጅቷን ከዚህ በፊት አላቃትም ነበር እና ይሄ ነገር እንትን ተብሏል ሲባል ገብቼ ቪዲዮቿን ለማየት ሞክሬያለሁኝ። ማለት ያሳዝናል። በቃ እቺ ልጅ የመጣችበትን መንገድ ስታየው በብዙ ፈተና ውስጥ አልፋ ነው የመጣችው። ዛሬ ደግሞ ራሷን ይሄ ዘመኑ ባመጣው ነገር ራሷን ችላ ራሷን ለመርዳት ምናምን የሄደችባቸውን ጥንካሬዎቿን ታይና ከልጅነት ይዛቸው የመጣቻቸው ብዙ ትሮማዎች አሉ። እዛ ላይ ደግሞ ይሄ ያልተገራው የሚዲያ አጠቃቀም ላይ ያለው ሰው ደግሞ የበለጠ እንድትሰበር አድርጓታል። በተጨማሪም ሊያግዘኝ ይችላል፣ ህይወቴን ሊቀይረው ይችላል፣ ሌላኛው የጥንካሬ ምንጭ ነው ብላ ያሰበችውን የጀመረችውን ትዳር ደግሞ ሌላኛው እንድትሸማቀቅበት አንገቷን እንድትደፋበት የተደረገውና ልጁ እንደውም በእሷ ላይ አድቫንቴጅ ሲወስድባት የሚታይባቸው ነገሮች አሉ። ሰው እሷን የሚሰድባትን ሊያዋርዳት የሚሄድበትን መንገድ እሱ ራሱን እንደተፈላጊ አድርጎ የሚቆጥርበትና የበለጠ እሱ ከእሷ የበለጠ እውቅናን ለማግኘት የሚሄድባቸውን ጥረቶች ሁሉ አይቻለሁኝ እና እኔ እንደ ማህበረሰብ ብዙ የተበላሸንባቸው የደቅንባቸው ነገሮች አሉ። በተለይ ሴት ልጆች ተደፍረውም እንደዚህ አይነት መገፋትም ደርሶባቸው ሲመጡ ዝም ብለህ ሄደህ ኮመንቶቹን ከፍተህ ብታይ ምን አይነት ሀገር ላይ እንዳለን በደንብ ቁልጭ አድርጎ የሚያሳይ ነው። ተደፈርኩ ብላ የመጣች ሴት ሚዲያ ላይ ከወጣች ከደረሰባት ነገር ይልቅ ሰው የሚሰጠው አስተያየት የበለጠ ይሰብራታል። ምን ነው ችግሬን ደብቄ በተቀመጥኩ ኖሮ እንድትል ያደርጋታል። በቅርብ ጊዜ አይታችሁ ከሆነ ሶሪ ስም መጥራት አለብኝ ሚዲያ ላይ የነበረ ነገር ስለሆነ ማለት ነው። አንድ ሀጂ የሚባል ሰው ለዛውም አውሮፓ ውስጥ የሚኖር ሰው አብራው ትኖር የነበረች ልጅ አደጋ ደርሶባት ፊቷ ተበላሽቶ በጣም ብዙ ነገር ደርሶባት መጣች። እሱም መጣ፣ ቤተሰቡም መጣ። በጣም ብዙ ግርግር ነበረ። 10 ምናምን ሺህ ሰው ተሰብስቦ ምናምን ነገር እንትን ተባለ። ታምነኛለህ? ልጅቷ እስከደረሰባት ነገር ተደበቀች። ጭራሽ እሱ መጥቶ ታዋቂ ሆኖ ቁጭ አለ። ከብዙ ኢትዮጵያን ቲክታከሮች ጋር ቁጭ ብሎ ጌም የሚጫወት ሰው ሆነ። እንዲህ አይነት አደጋ ደርሶብኛል ብላ መታ ደግ አረክ የሚሉ ሴቶች አንበሳ ሲያወርዱለት ይውሉ ጀመረ። እንደውም እሱን ባገኘሁት ማለት ተጀመረ ማለት ነው። ማለት በቃ ከዚህ በላይ ውድቀት ምን አይነት እንደ ማህበረሰብ ምን አይነት ውድቀት ውስጥ እንገባለን? ያጠቃን ሴት ልጅ ያዋረደ የደበደበ ሰውን አቅፈህ የምትይዝ ከሆነ እኛ እንደ ማህበረሰብ በጣም ብዙ ችግር ውስጥ እንደገባን ያሳያል። በዳዮችን፣ ሰዳቢዎችን፣ አዋራጆችን አቅፈን የምንሸልም ሆነናል። ለዛ ነው ህፃናት ልጆች በቅርብ ቤተሰቦቻቸው ተደፍረው ለማንም አይናገሩ። የተናገረች ዕለት ያበቃላታል። በጓደኞቿ ትገለላለች፣ በቤተሰቦቿ፣ በወላጆቿ፣ በእህት በወንድሞቿ፣ በእናት በአባቷ፣ በትምህርት ቤት። ከዛ ወደ ሚዲያ ደግሞ ሲመጡ አንገትን ቀና ማድረግ የምትችልባቸው እድሎች የሉንም። ለዛ ነው በጣም ብዙ ሴቶች ተሰብረዋል። ሚዲያ ላይ የሚመጣው ሴት ዝም ብሎ ከሜዳ ተነስቶ የመጣ አይደለም። በብዙ መከራ ውስጥ አልፎ በጣም ብዙ ችግሮችን አሳልፈው የቆሙ ሴቶች ናቸው የሚመጡት። እዚህ ግን ሲመጡ አበሳቸው እንደገና ይጀምራል። እያንዳንዷ ቃል የሰው ቃል ይሰብራልም ያነሳልም። እያንዳንዷ ቃል እዚህ ወደ ሚዲያ የመጡ ሴቶችን ይጠግናቸዋልም ይሰብራቸዋል። ለምንሰጣቸው ነገሮች ምንም ኃላፊነት የለንም። ሙቺ ስትሞቺ ማየት ፈልጋለሁ የሚል እንደው እንዲህ ብሎ የጻፈው ሰው ራሱ ከዛ በኋላ እንዴት አይነት እንቅልፍ ይተኛል ብለህ ስታስበው በቃ እኛ ምን አይነት ሀገር ላይ እንዳለን እኮ በደንብ ያሳያል። የሰዎች ሞትን መደሰቻ የምናደርግ፣ የሰዎች መንገላታትን፣ መቁሰልን፣ መድማትን የምንደሰት አይነት የማህበረሰባዊ ስሪት
ያመጣንባቸው ነገሮች አሉ። የሰው ልጅ ራሱን ለማጥፋት በፍጹም እንደው ወዲያው የሚወስንባቸው እንትኖች በጣም እንትን አይደለም። ይሄ ባንድ የምትወስነው አይደለም። ብዙ ነገሮችን ችላ ታግሳ ብላ የመጨረሻው እንትኗ ላይ አይተው ከሆነ በህይወት ሊያኖር የሚያስችለኝ ምንም አይነት ምክንያት የለኝም ማለት ሰው አንድ ምክንያት ሲያጣ 900 ምናምን ሺህ ተከታይ ያላት ልጅ ለመኖር አንድ ምክንያት ስታጣ ማለት ነው። ይሄ በጣም ነው የሚያሳዝነው። ይሄ በእያንዳንዳችን ቤት ውስጥ ያለ ነው። ከዛ ደግሞ በተለይ ወጣቶች ወደ ትዳር ከመምጣታችሁ በፊት ሴቶች ሄዳችሁ በእምነታችሁም ቢሆን አለበለዚያም አንዳንድ ቦታዎች ላይ ሄዳችሁ ቅድመ ዝግጅት አድርጉ። ማለት ትዳር ምንድነው? ለምንድነው ማገባው? ይሄ እድሜ ሲደርስ ዝም ብለሽ አግቢ የሚልሽን ብቻ ድምጽ አይደለም መስማት ያለብሽ። ከዛስ በኋላ ማንን ነው ማገባው? ይሄን ትዳርስ እንዴት ነው ላስቀጥለው የምትችለው? ከማን ጋር ነው የምጣመረው? ማለት እኛ አሁን ትልቁ ችግራችን ሴቶች ልጆች ድርስ ሲሉ አገባሽ አግቢ ብቻ ነው። ከዛ በኋላ ስላለው ነገር ማንም አይነግራትም። ስለዚህ ትንሽ ዝግጅት አድርጉ። በእምነትም ቢሆን ሄዳችሁ ቤተክርስቲያንም ቢሆን መስጂድ ትንሽ ተማሩ፣ ትንሽ ዝግጅት አድርጉ። ያለ ዝግጅት የሚገባባቸው ነገሮች በሙሉ ዋጋ ያስከፍላሉ። በየቀኑ ግን እዚህ ሚዲያ ላይ መታችሁ ደግሞ ሴቶችን ስትሳደቡ ስታዋርዱ የምትውሉ ሰዎች እሺ ቴዲ፣ ምናልባት አንዳንዶቹ ስቀው ለብሰው ምንም ያልመሰላቸው የሚመስሉት ውሸት ነው። ከካሜራ ጀርባ ግን ሲያለቅሱ ነው የሚገኙት። እዚህ ሚዲያ ላይ የሚመጣው ሰው በሙሉ የሚያሳየን ነገር ተጣርቶ ያለቀውን ነገር ነው። ሰው ሚዲያ ላይ ለብሶ አእምሮ ከመጣ ሁል ቀን ላይፉ ይሄ አይደለም። በቤት ውስጥ የሚያደርጓቸውን ቀርጸው የሚልቁልን ነገሮች በሙሉ ሪል ላይፋቸው አይደለም። ሰውኛ የሚባል በትክክል የምንኖራቸው ደግሞ ሌሎች ነገር መቆሸሽ አለ፣ መውደቅ መነሳት አለ፣ መጣላት አለ። ሰው በምድር ላይ የሚያደርጋቸው ነገሮች አሉ። ግን እዚህ መጥተው ስላገኛችኋቸው ብቻ የተከታተላችሁ የምትሰድቧቸው የምታዋርዷቸው ሰዎች ላይቫቸውን ሲዘጉ ስቅስቅ ብለው አልቅሰው ለፈጣሪ እንደሚሰጧችሁ ማሰብ መቻል አለባችሁና ሴቶች ላይ የሚደረጉ ነገሮችን የምር እንደ ማህበረሰብ ሴቶችን አጥቅተው ሴቶችን ሰድበው የሚመጡ ሰዎችን ዝም ብለን ፈቅደን ሚዲያ ሰተን ልናስተናግዳቸው አይገባም። የሰደበ ያዋረደ ወደ ሚዲያ አይደለም ማህበራዊ ህይወትን ችግር ውስጥ እንዳለ የሚያሳየ ማህበረሰብ አይነት ስሪት ቢኖረን እንደዚህ አይነት ጥቃቶችን በየጊዜው አንሰማም። የፍትህ ስርዓቱን በደንብ መታየት አለበት። አደጋ ከደረሰ በኋላ የሚሰጡ ውሳኔዎች፣ የሞቱ ሰዎች ላይ የተደረጉ ያሉ ነገሮች በሙሉ በደንብ መታየት ያለባቸው ነው። በጣም ያሳዝናል። አያና እንዳለው ቤተሰብ አላት፣ ቀላል አይደለም ይችላል። ባክግራውንዷን በቀላሉ ማየት እንችላለን። በብዙ ድካም ውስጥ የመጣች ናት። ምናልባትም ደግሞ ቤተሰቧን የምትረዳ እሷ ልትሆን ስለምትችል በተቻለ መጠን ይሄ ደግሞ እንደዚህ አይነት ነገር ሲሆን ሌሎች ግርግሩን ተጠቅመው ሌላ መክበር ውስጥ እንዳይገቡ ትክክለኛ የሆኑ ቤተሰቦችን ፈልጎ አንድ ነገር ማድረግ ያስፈልጋል። ዶክተር ፈይሳ ግን ከቻል የራስህን ላይቭ እየከፈትክ እንዲህ አይነት ነገሮችን ያለህን ፕሮፌሽን ለህዝብ በሚጠቅም መልኩ ብታውለው መልካም ነው ለማለት ነው። በጣም አመሰግናለሁ። ቴንኪው ቅድስት ዋንጋሪ። ቴንኪው ሁላችሁም ቴንኪው። እንግዲህ መቼም ብዙ በጣም ቁም ነገሮች ዛሬ ተምረናል። እነ ዶክተር ፈይሳን አስተዋውቁናል፣ እነ ሰሚኮላን አስተዋውቁናል፣ እና አሜን በጣም ምርጥ ሀሳቦችን እውቀትን ገቢተናል። አትጥፎ አንድ አርቲስት ቴዲ ልታስታውሰኝ ትችላለህ። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚል አርቲስት ስሙን ልታስታውሰኝ ትችላለህ። ገጣሚ ማን ነው? ከበደ ሚካኤል። በጣም የሚገርም ግጥም ነው። አትሊስት ቅድም ስናገር ሰፉ ብዬ ስጮህ ልጅቷም አብዛኛው ኮሜንት በኦሮምኛም ስለሆነ ብዙዎቹን የኦሮሞ ወጣቶችን እዛ ላይ ስላየው ነው እንጂ ይሄ ሶሻል ሚዲያ ሞራሉን ያልሰለበው ወገን የለም። በተሳሳተ መንገድ አንደርስታንድ አታደርጉኝ። የሰፉን መልእክት ያስተላለፍኩት መልእክቶቹ አብዛኛዎቹ በአፋን ኦሮሞ መሆናቸውና
በጣም ስለደነገጥኩኝ ነው። ሰፉ ምን ያክል እንደተሸረሸረ ይሄ ዘመን አመጣሽ ቴክኖሎጂ ወጣቱ ምን ያክል ከባህሉ ከእሴቱ እንዳፋታው ስለተረዳው ነው ሰፉ ብዬ ጮኩት እንጂ ለሁሉም ኢትዮጵያውያን እሴቶች አሉን። በጣም ግሩም እሴቶች አሉን። ሁሉም እንደየባህሉ እንደየእምነቱ ምርጥ እሴቶች አሉን። እነ ዶክተር ፈይሳ ምናልባት ይሄ የሶሻል ሚዲያ ያመጣው አዲስ ማህበራዊ ትስስር ግለኝነትን የሚያበዛ ከማህበራዊ እሴት የሚያፋታ ብቻ የሚያዋራ የዘመድ የአባት የወገን የእህት ምክርን ወደ ጎን አድርጎ ብቸኝነትን የሚያመጣ ስለሆነ አይ ቲንክ ለዲፕሬሽንን በጣም የሚያጋልጥ ነው ብዬ አስባለሁ። ከሳይንሱ ጋር አያይዛችሁ የምትሄዱበት ነገር ይኖራል ብዬ ተስፋ አደርጋለሁ። አብዛኛው ስንመለከት ኢቨን አሁን እንኳን ስናወራ እዚህ ስር እንኳን ኮሜንት የሚጻፉት ስትመለከቱ ምን ያክል ሞራሊ እንደተጎዳን ነው የሚያሳየውና ይሄ አዲስ የማህበራዊ ሚዲያ አፈጣጠር በተለይ ደግሞ የቲክቶክ አጠቃቀም ይሄ የፊልተር አጠቃቀም ራስክን እንድትዋሽ ራስክን ማን ያልሆንከው ነኝ ብለህ እንድትቀርብ የሚያስገድድ አይነት በባህላሉ ራስን መካድ የሚያስተምር አይነት ነገር ሆኖ ነው የማየውና ይሄ በሳይንሱ እንዴት አድርጎ ሊታከም ይችላል? በህጉ እንዴት እንግዲህ ህጉ አሁን ተከታይ ነው፣ ህጉም ተከታይ ነው፣ ሳይንሱም ተከታይ ነው ብዬ ነው የማስበው። እንዴት ነው ማረቅ መመለስ የሚቻለው? እቺ ልጅ የደረሰባት በደል የምታሳዝን ልጅ ናት። በጣም ቡሊንግ የውሃ ጠብታ ድንጋይ ላይ ረጅም ጊዜ ጠብጠብ ሲል አልፎ አልፎ ጠብጠብ የሚል የውሃ ጠብታ እንኳን ድንጋይ ይሰብራል። የሰው ቃል ማለት እንደዛ ነው፣ እንደ ውሃ ጠብታ ነው። በቆይታ መሃል ልብ ይሰብራል። እቺ ልጅ በቆይታ መሃል ልብ የተሰበረችው በጌታ ናት። ጌታን የተቀበለች ነች። በጌታ ፍቅር ያመነች ናት። በትምህርቷ ብዙ የገፋች አልመሰለችኝም፣ ግን በፍቅር ነው ያለችው። በመሃል ልቧ ተሰበረ፣ ብሶት ተሰማት። ኑሮዋ እጇ ላይ ውሃ አለባት። ስለዚህ ወሰነች። በቃ ስትወስንም ያውም ይቅርታ እየጠየቀች ነው። ያጠፋሁት ካለ ይቅር በሉኝ እያለች ነው የመጣችውና ይሄ የኮንፊውዥን ውጤትም ሆኖ ስለተመለከትኩት ነው። ይህንን በጣም በሳይንሱም በማህበራዊም በቤተ እምነትም በህጉም እንደተባለው ቅድስት እንዳለችው በህጉም በጣም በስፋት ሊሰራበት ቡሊንግ ያልከው ቅድም ዶክተር ፈይሳም ሰሚኮለም መሰለኝ በቡሊንግ የተባለው ነገር በህግ እንዴት አድርጎ ማድረቅ እንደሚቻል በስፋት ሊሰራበት የሚገባ ሆኖ ነው የተሰማኝ። እንግዲህ ይህች ልጅ በቻም ነፍሷን ይማር፣ በአጸደ ገነት ያኖር ነፍሷን፣ ቤተሰቦቹን መጽናናትን ይስጥ። ነገር አያና እንዳለው ቤተሰቦቿን ለመርዳት ማህበራዊ ትስስራችን አንዱ ያዘነን ማስተዛዘን ነው፣ የተቸገረን ከጎን መቆም ነው። በዚህ አጋጣሚ ይህች ልጅ ሞታ ብዙ ወጣት ያተረፈችው ናት ብዬ አስባለሁ። ይህን ያክል ሺህ ህዝብ ቁጭ ብሎ የሚመለከተው ሞቷ ህልፈተ ህይወቷ ብዙ ሰው ሊያቃና ነው ብዬ ነው የማስበው። ምክንያቱም ይሄ የሶሻል ሚዲያ ኢምፓክት ውጤቱን እያየ ነው። ህይወትን አሳልፈው ለመስጠት ወደኋላ የማያስብል ብቸኝነት፣ ግለኝነት በጣም እንዴት እንደሚገፋፋ እያሳየን ነውና ህይወቷን ማትረፍ ባንችል በሞቷ ግን ብዙ ወጣቶችን ማትረፍ እንችላለን ብዬ አምናለሁ እና ይህንን በስፋት ሀሳቡን በማስተላለፍ ስለ ታሪኳ የሚያውቁም ልጁንም ትንሽ ባለቤቷን እንደ ህግ ሰው ትንሽ መቆጠብ ስላለብኝ ነው። አሁን ዘልዬ መፍረድም እንዳይሆነብኝ ነው። ፋክቶች ይወጣሉ ወደፊት። አሁን ቅድም የተባለውም ላይክ አድርጓል አላደረገ የሚሉት ነገሮች የሚታዩበት ሁኔታ ይኖራል። እንደዛም ሆኖ ግን ከለላ አልሆናትም፣ ምንም ጥርጥር የለውም። ስታቅፈው ፍቅር ስትሰጠው እንጂ ሲሰጣት አላየውም። ባየኋቸው ቪዲዮዎች አላየሁኝም። ይሄ ሰብጀክቲቭ ነው። አይናፋርም ይመስላል ልጅ ነገር ነው፣ ትንሽ ቆንጆም ነገር ነው። ብዙ ፈተናዎችም ይኖራሉ። እሱም ራሱ የዚህ ሰለባም ራሱ ቪክቲም ሊሆን ይችላል። የአስተሳሰቡ የዚህ የሶሻል ሚዲያ ሰለባም የሆያው ሰለባ ሊሆን ይችላል። እንግዲህ ሁላችንም ከዚች ልጅ ህይወት ብዙ ወጣት ልናድን ይገባል የሚለውን መልእክት ነው የመጨረሻ መቋጫ የሚገባው። ለኦሮሞ ወጣቶችና አሁን ተተኪ ትውልዶች ሰፉን እባካችሁ ከሰፉ አትፋቱ። በማንኛውም ማህበረሰቡ ሰፉ አለ። ሰፉ ማለት በአማርኛ ስነ ምግባር መሰለኝ አያና ስነ ምግባር ነው። በአማርኛ ስነ ምግባርም ግብረ ገብም ነው። ግብረ ገብነት ስለ ግብረ ገብነት የሚሰብክ ነውና አይ ቲንክ ከግብረ ገብነታችን አንፋታ፣ አጥብቀን እንያዝ።
ሶሻል ሚዲያ በጣም ግለኝነትን እያነገሰብን ነውና ራሳችሁን ጠብቁ፣ ራሳችሁን አድኑ የሚለው መልእክት ነው ማሳለም ፈልገው። ቴዲም እንደተለመደው ሁልጊዜ እንደዚህ አይነት ፕሮግራም በማዘጋጀት ክብረት ይስጥልን። ለነበረን ቆይታ እጅግ በጣም አመሰግናለሁ።